ሊቨርፑል ማርሴን 3-0 ተደበረችባት። ያው ፈርስት ሃፍ ቪዲዮ እንደሰራሁት ሶቦዝ ላይ ያበረ ቅጣት ምት ከዛላ ጋክፖ ገባ። ታምኛላችሁ? ጋክፖ ገባ። ስለዛ ያው ጋክፖን ስታርት ያደረገ ሊያሰቃያችሁ ነው ማለት ሊያሰቃያችሁ ነው። ስሎት ደችኛ ደች ነው ማን ደች ኮንክ አለቀ። ገባሽ አይደለ? ፍሪምፖንግ እቺ ሚጢጥዬ ፈጣን ኮምፓክት የሆነስ ድንጋይ ማለት ድንጋይ በቃ የሆነ ጥቁር ድንጋይ ነው ለማንሳትና የሚከብድ ምናምን አይነት ነገር አላ ከመሬት ጋር ይጣበቀ ፈጣን ማለት ኦን ጎል ምናምን ቢሉትም ነው ማን ደብሮት ነው ማንንም አሲስት ማድረግ አልፈልግም ብሎ በረኛውን አጋሽ ሆነ ያገባው። ፍሪምፖንግ ክሬዲት ይገባዋል። መሐመድ ሳላ የሳተው ኳስ ከባድ። መሐመድ ሳላ አሪፍ ነበር አክቹሊ ያን ያህል መጥፎ ነበር፣ ግን በቃ ድሮ የለመዳችሁትን ሳላ እርሱት። በቂ ስራ መስራት የሚችል ሳላ ጠብቁ አይደል? ከዛ በተረፈ ማርሴን 3-0 ፏርገሽ 8 ውስጥ ገብተሻል ማለት 8 ሁላችንም ነው 8 ውስጥ የምንጨርሰው ሁላችንም። አንደኛ ግን ማን እንደሚጨርስ ታውቃለሽ? አንደኛ ያረጋግጥ የሚቀጥለውን ጨዋታ ራሱ ፎርፌ ነው የምናደርገው። ዱባይ ደርሰን ዋርም ዌዘር ትሬኒንግ እናራምዳለን። ከሱ በኋላ ምን እንደሚመጣ ታውቃለሽ? ከዋርም ዌዘር ትሬኒንግ በኋላ ምን እንደሚመጣ ታውቃለሽ? ገባሻ? ኬሪያት ኦልማይቲን 3 ጎልና 3 ነጥብ እንሰጣቸዋለን። ኤንድ ስቲል አንደኛ ነው የምንጨርሰው። ወደ ነገስንበት ስልኮ ማለት ነው። ገባሻ? እነግሳለን በዚህ ሊግ ምን አለበይ ቻምፒየንስ ሊግ ላይ ፕሪሚየር ሊግ ላይ ጌታችሁ ነው መሆኑ። ጉድ ቪክትሪ ጀማው የቻምፒየንስ ሊጉ ንጉስ፣ የእንግሊዝ ፕሪሚየር ሊጉ ንጉስ እኛ እንደሆነ ታውቃላችሁ። ታውቃለህ? ኦሎምፒክ ደማርሲ ሜዳው ድረስ ሂደን ሜዳው በደጋፉ ፊት የሚገርም አቋም ላይ ነበር እኮ ኦሎምፒክ ደማርሲ እኛ እስከምናገኘው ድረስ ለጥፍ አድርገን መጣ። የሚገርም አቋም በክሊንሺት ኢኪቲኬ ደግሞ ኢኪቲኬ በስመ አብ ምን አይነት እድለኞች ነን ኢኪቲኬ በማግኘታችን። ኧረ ፍሪፖንግ የምን አባ ትሬንት ነው ትሬንት የደባችሁ አለቅላችሁ። ፍሪፖንግ አለ ጀመው ፍሪፖንግ ከፍጥነት ከድሪብሊንግ ከቅልጥፍና ሁሉን ያሟላ። ኧረ ጨዋታ ኧረ ዊርዝ ምን አይነት ቅመም ነው። ኧረ ጋክፖ ዛሬም ገባች። የሚገርም ኧረ ሶቦዝ ላይ ጀመው የትኖሮች የትሉቶ የሚገርም አቋም ዩል ኔቨር ወክ አልዶን። ይሄ ሊቨርፑል ባርሰሎና ስላቪያ ፕራሃን 4-2 አሸነፈች። ስለ ጌሙ ከማውራቴ በፊት የባርሳ ደጋፊዎች አብዛኞቻችሁ የአርሰናል ደጋፊ እንደሆናችሁ አውቃለሁ አይደል? እንዴት ጎስት ባርሳን አልደገፈም? እንዴት ማድሪድ ተመቸው ብለህ የሆነ ወጣጣራለሁ ምናምን ብለህ እኔን አስጨንቃለሁ ሄት ኮሜንት ምናምን አይነት ሜንታሊቲ ውስጥ የምትገባ ከሆነ አርሰናል ላይ ያለኝን ኢንቴንሲቲ ለማድሪድ ይዤ እመጣለሁ። ገባህ? ያን ያህል ደጋፊ ስላልሆንኩኝ ነው ማድሪድ ራሱ ስቀልድበት አይተህ ስቃለኝ። ማድሪድ ላይ ስቀልድበት የሚመቸኝ ክለብ ላይ ማድሪድ ላይ ስቀልድበት እያየህ ትስቃለህ። ከዛ ባርሳን የሆነ ነገር ተናገርኩና ምንም ኃይለ ቃል እኮ ያን ያህል ራሱ አልጠቀምም። ማን ዩናይትድን እንደምገርፈው ወይ የፕሪሚየር ሊግ ጠላቶቻችንን እንደምገርፈው ባርሳን ተናግሬዋለሁ ወይ አልተናገርኩትም? እንዴት ይናገረዋል ብለህ እወጣጠራለሁ ካልክ የፕሪሚየር ሊግ ኤነርጂ ይዤ ነው መጣው። ገባህ? አንተ ስትወጣ የማን ዩናይትድ ደጋፊ በዛ በኩል ላሊጋ ውስጥ መከታ እንዳታረገኝ ተሳስተህ ማለት ነው። ከኋላ ያለው ፎቶ ይታያል። የፈለኩትን ክለብ መደገፍ መብቴ ነው። ሲጀመር እንዳንተ 2 ክለብ የለኝም እያሽቃበጥኩ አይደለም። አንድ ክለብ ነው ያለኝ አርሰናል ብቻ ማለት። ከማድሪድ ከባርሳ ማድሪድ ይመቸኛል። ግን ቴሪ ሄንሪ እንዳለው እግር ኳስ የምትወድ ከሆነ ባርሰሎናን ላትወድ አልችልም ማለት እስማማለሁ። በተለይ ካደኩ በኋላ ድሮ ግን ጠላት ነበርን እንደ ባርሰሎና ዓለም ላይ የምጠላው ቡድን ነበር። ከማን ዩናይትድ በላይ ነበር ባርሰሎና የምጠላው። ተረዳኝ አይደል? ግን ስትበስል ጥላቻ ይወጣል። ከዛ በኋላ ስታየው የሚያምር እግር ኳስ የሚጫወት ቡድን ነው፣ ደስ ይላል። ለምን የአርሰናል ደጋፊ አብዛኛው የአርሰናል ደጋፊ የባርሳ ደጋፊ እንደሆነ ተረድቻለሁ አይደለ? እኔ ደግሞ ማድሪድ የሚመቸኝ አንደኛ በጀለስካ ምክንያት ተረዳኝ አይደል? የጀለስካ አድናቂ ነኝ። የጀለስካ ፎቶ ቢኖርም ማብራቱ አንጸባርቆበት ገባህ አይደል? ሁለተኛ ነገር ደግሞ የማድሪድ ኦራ ይመቸኛል። በቃ ኦራ ያለው ክለብ ታሪክ ብቲ ጽድት ብቲ ገባሽ አይደል? የሆነ ልክ እንትናቸው ላይ ባጃቸው ላይ እንዳለው ንጉስ የንጉስ ክለብ ይመስላል። ስለዚህ ይመቸኛል። ደጋፊው ግን አይደለም ያስዬ ብቻ ደጋፊ ነኝ። 2 ክለብ ይዘህ እኔ እንዳታስጨንቅ። አመቱን ሙሉ ስልህ እንደነበረው ቤስት አታክ ኢን ዩሮፕ ማንም አይካድም። ባርሰሎና ቤስት አታክ ኢን ዩሮፕ ግን ቻምፒየንስ ሊግ ላይ የሁሉም ሀገሮችን ቤስት አታክ ያላቸውን ቡድኖች ነው የሚገጥሙት። አንዳንዶቹ
ያገቡባቸዋል፣ ግን የበለጠ ታገቡባቸዋላችሁ። አንዳንዶቹ ደግሞ ያገቡባቸዋል፣ እናንተ እነሱ ላይ ማግባት እንዲከብዳችሁ ያደርጋሉ። ስለዛ ቻምፒየንስ ሊግ ማሰብተው ዶሜስቲክ ትሬብልህን ለቃቀም ሃይላይን መርቻንት ገባለ ፍሊክ ዴኮሬትድ ፖስት ኮግሉን ምን አባል ታመጣ እልሃን እያያዝ ወጋ ትንታኔ ምናምን ሃንግማን ፓፎስ የሚባል ዋይፋይ ፓስወርድን ማለት ነው የክለባቸው ባጅ ላይ ራሱ ማለት ነው የተጻፈውን ቋንቋ ማለት ምን ኤሊየን ላንጉጅ ያን ያህል ማንም ማያውቀው ክለብ ማለት ሜዳሽ ላይ ጠርተሽ 1-0 አሸነፍሽ 3 ነጥብ ኦፍ ኮርስ 3 ነጥብ የጠበቅሽው ቸልሲና ያየሽው ቸልሲ አንድ አይነት ነው ወይ አይደለም ታዲያ ምላስሽ ምንድነው እንደዚህ የረዘመው የማን ዩናይትድ ደጋፊ ቁጣሽ እንደሆነ ቀራው እኔ ላይ የምትዝችብኝ ነገር ለምሳሌ ማለት ቲክቶክ ላይ አርሰናልን አሸነፈን ብለህ የሰራሃው አንድ ቪዲዮ አምጣልኝ እስቲ ሶፊ አንደኛ የቆየሽው አንቺ ስለሆንሽ ማለት 3 ዓመት ምናምን 2 ዓመት ከምናምን 3 ዓመት ቢያንስ ሆነሻል ቲክቶክ ላይ ማለት አንድ ቪዲዮ አርሰናልን ሰጠናት ብለሽ ከጌም በኋላ የሰራሽው ቪዲዮ አምጪልኝ እስቲ አቻ ላይ ነው የምትፎክሪው አቻ ላይ ትፎክሪያለሽ ከጌም በፊት ደግሞ እንዴት እንደምትፎክሪ ማለት ሁላችሁ የቸልሲ አክቲቪስት እንዴት እንደምትላጥ እስቲ አንድ የሰራው ቪዲዮ አምጣ ትዝ ይላችኋል ወይ ላስት ታይም አርሰናል ስታሸንፉ ማለት ቲክቶክ ኤግዚስት አያደርግ ነበር ኮቪድ አልነበረም ነበር ገባችኋል ግን ስታወሩ እና ኤሚሬትስ ላይ መተህ ትቀለብሰዋለህ አይደለ ሮባ ማናጀራችሁ ምላስ ብቻ ነው ያለው አቤት ይሄ ሰውዬ ምላሱ ኤንዞ ማሬስካ ላይ ቢገጠም ኖሮ የሚገርም ማናጀር ይወጣው ነበር ፓፎስ ላይ 1-0 አስቢ ኒውካስትል 3-0 ፒኤስቪን ሪፕሬዘንት ሊቨርፑል 3-0 ገባሻል አንቺ 1-0 ተጨንቀሽ አድክምነሽ አድክምነሽ ክፉ ግርፊያ እንደ 5-0 እየጠበቀሽ ነው በተለይ ማናጀርሽ እንደዚህ ዲሉዥናል ሆኖ ከመጣ ክፉ ግርፊያ ኤሚሬትስ ላይ እየጠበቀሽ ነው ተዘጋጂ ሮባ ትቀለብሽዋለሽ ቀለብስሻለሁ እንደዚህ አክቲቪስት ግን ተውተኛ አሁን ምን ትሰራለህ በዚህ ቀን ትናንት የራስን ቡድን አየህ አይደል ልትሉኝ ትችላላችሁ ምን ላድርግ እኔ የኳስ ፍቅር ነው እንደሚያደርገኝ ጀማው በቃ ኳስ ካለ ሳላይ መተኛት አልችልም እኔ አሁን መቋጠር በቡድን የለኝም እውነቱን ለመናገር ምክንያቱም የሻምፒዮንስ ሊጉ መሪ ነኝ እኔ ማለፌን ያረጋግጥኩኝ 16 ውስጥ መግባቴን ገብቷችኋል ግን በቃ ስለምወዳለሁ ሊቨርፑል ዛሬ ያጨበጭብኩት ግን ለሶቦዝ ላይ ነው ሶቦ ምን አይነት ተጫዋች ነው አንተ ያገባውን ኩላየው መጥቶ እንዲያለ ነው በጭንቅላቴን ያገባው በእውነት ገልቱ ናቸው ተከላካዮች አንድ ተጫዋች እንኳን አስተጋደው ማንዬ ተጫወተባችሁ ገና ተንደርድሮ ሲመጣ አየር ላይ የሚመታው ነው መሰላችሁና ከስር ወስዶ ቀርቀር አላደረገው ማን ትችላለ የምር ነው ሶቦ በጣም ነው የሚችለው ጎበዝ ልጅ ለማንኛውም ሊቪ ፋንስ ይመቻችሁ አሸንፋችኋል ቆይ ቼላው ንቀት ነው የቀበሌ መታወቂያ የመሰለ አርማ ያለው ቡድን ጋር ተጫውተ 5-6 ጎል ማታገበው ንቀት ነው ወይ ምንድነው አንተ ደጋፊው አሳዝንም እንዴ አንድ ጊዜ ብቻ ወግተህ በቃ 1-0 እንደዚህ አንድ ወግተህ በቃ እንዲህ ይቻላል አይቻልም እኮ ለምንድነው አምሽቷል እኮ ይሉ ደጋፊው አምሽቶ ነው ያያያለው ተቀልዳለ እንዴ ሰው ብር ከብሎ ዲስቲቪውን አውጥቶ አይደል እንዴ ያይ አረጎል አግባ አንተ ቡድን ተው አግባ እንዴ ለማንኛውም ቸልሲ ጀማው 1-0 ሆኖ ውጤት አሸነፈ እንግዲህ ጎሉን ማስቆጠር የቻለው ካይሴዶ ነው ጀማው እንግዲህ ካይሴዶ አንድ ብቻ ለምን ያገባል 3-4 አገባም ወይ እኔ ጥያቄ ለማንኛውም እኔ ከኢንተር ጋር ተጫውቼ 3 እያገባው እናንተ አንድ እያገባችሁ እንደዚህ አይሆንም ሻምፒዮንስ ሊግ አስመስሉት ይሄ ነገር ውድድሩ ሻምፒዮንስ ሊግ ላይ ብዙ ጎል ይገባል ፕሪሚየር ሊግ አይደለም ልላችሁ ፈልጌው እኔ ምን አገባኝ በዚህ ሰዓት አርፍ ያልተኛም እንዴ ምንድነው የሚያስለፈልፈኝ ነው አሁን ጥያቄው ጀማው በቃ ቸልሲ ደጋፊዎች ዋናው ነጥብ ምንድነው ቪዲዮ አልሰራህም እንዳትሉኝ እንኳን ደስ አላችሁ ልላችሁ ነው የመጣሁት እንጂ ይሄ ስሙን ከማላውቀው ቡድን ጋር ተጫውታችሁ 6-7 ነው ማግባት የነበረባችሁ እሺ በቃ እሱ ልነግራችሁ ነው የመጣው ኮንግራ እንኳን ደስ አላችሁ ተኙ በቃ ተኙ አሸነፋችኋል ሻምፒዮንስ ሊግ እናንተ ነው ዘንድሮ ይመቻችሁ ሊቨርፑል አሸንፏል ሶቦዝ ላይ ብቻውን ቲም ሊሆን ነው መሰለኝ 11ዱም ተጫዋቾቻችሁ ማለት ነው ሶቦዝ ላይ ቢሆን ሜቢ ፕሪሚየር ሊግ ላይ ምናምን ከኛ ጋር የምትፎካከሩት እናንተ ነበር የምትሆኑ ምንድነው ቅጣት መሬት ለመሬት ያገባባችሁ ምን ማርዜል እዛ አታውቁም እንዴ በመሬት እንደሚመታ ፍሪኪክ መተኛት ይችላል ተጫዋች ይተኛል ነበር እንዴ ፍሪኪክ አንደርቦል ምናምን ይተኛል ነበር እንዴ አሁን ትተው ነው አንተ የድሮ ጌም አይኔ መሰለኝ ምን አይነት ጎል ነው ያገባ በጣም ክሌቨር ነው ምንድነው እዛ ኢኪቲኬ ጸደደ ሊቨርፑሎች ምን እየሰራችሁ ነው ያላችሁት በእናታችሁ እንዳትመለሱ አሁን ዝም ብላችሁ ማሸነፍ ምናምን እንዳትጀምሩ የሆነ
እንትኑ ተመችቶኛል። ይሄ የምትሸነፉት ነገር ምናምን ተመችቶኛል። እሱን ጊዜ እያጣጣምኩኝ ነው። ገባችኋ? አቻ ስትወጡ ስትሸነፉ ምናምን ነው። እኔ ስታሸንፉ አሁን ብዙም ደስ አይለኝም። ገባችኋ? ግን ሶቦዝ ላይ በጣም ነው የሚችለው። የእውነት ምላችሁ በጣም በስመ አብ። ባርሴሎና አሸንፏል። ምን አይነት ጌም ነው ባርሴሎና የሚጫወተው? ሁሌ ባርሴሎና ጌም ካለው ምንም ዲስአፖይንት ያደርጋችሁም። ይላችሁ እነዛ 5 ቢያገቡ እነዚህ 6 ያገባሉ። ባርሳ ጭራሽ ከፍቶ ነው የሚጫወተው። ስታገባበት ያገባባሃል ጨምሮ ምናምን። ፌርሚን ሎፔዝ ሌላ ታሪክ ውስጥ ነው ያለው። ችግር ምንድን ነው? ለምንድን ማነገረኝ? ዝም ብሎ ያገባል። የምሬን ነው። ምንም እየተወራለት አይደለም። እንደውም የባርሴሎና ተጫዋች ሆኖ ምንም ያን ያህል ግሌዝ የሌለው ሰው ይሄ ነው። በጣም ነው የሚችለው። ፌርሚን ሎፔዝ በጣም ይችላል። ማን ዛሬ ያለ ያማል እኮ ነው። ግን በሰላም ነው ምንድን ነው? በዛሬው ጨዋታ ላይ ፔድሪ ተጎድቷል። በጣም የሚያስጠላ ነገር ፔድሪ ተጎድቷል። ሌዋንዶስኪ ደግሞ የመጀመሪያ የሻምፒየንስ ሊግ ጎሉን አግብቷል ማለት ነው። ፕላስ በሁለት ቲሞች ከ20 በላይ የሻምፒየንስ ሊግ ጎል ያገባ ተጫዋች ሆኗል። 3ኛው ማለት ምንድን ነው? ሌዋንዶስኪ ኬሪየሩ ላይ እያሳካቸው ያላቸው ነገሮች ማለት ነው ይላችሁ በጣም ከባባድ ናቸው። እድሜው የሄደ ሰው ነው። ራሱ ላይ የሚያገባል፣ ሰው ላይ የሚሄዱ ያገባል። ምንድን ነው? ዛሬ ደግሞ በአዲስ አጭወት ምናምን ግባ ኮንግራ ፋሚሊ ማሸነፍ የነበረብንን ጌም ነው እንግዲህ አሸንፈን የወጣ ነው ማለት ነው። ማርሴይ ሜዳው ድረስ በመሄድ 3-0 አሸንፈን መተናል። ይመችን። ዛሬ እንለይ ነበር ሊቨርፑልን። ከምሬን ነው የምላችሁ እጅግ በጣም ደስ የሚል ጨዋታ ነው፣ ግን በጎሉ አረካውም። ከምሬን ነው የምላችሁ። በተለይ ንጉሱ መሐመድ ሳለ መጨረሻ ላይ የሳተው ኳስ እጅግ በጣም ያስቆጭ ነበር። እሱን ኳስ ራሱ ማስቆጠር የሚችለው ኳስ ወደ ውጭ በጣም ያስቆጫል። ሊቨርፑልን ወይ ለጆንስ መስጠት የሚችለው ኳስ ኧረ በስመ አብ። በመቀጠል ኤኪቲኬም እንደዛው ያባከናቸው ኳሶች፣ በተለይ ዶሚኒክ ሰቦዝ ላይ የሰጠው ኳስ እንዲሁም ቨርትስ ኬርኬስ ከዛ መጥቶ የሰጠው ኳስ ባይዞ በጎሉ አረካውም፣ ግን ለድሉ እጅግ በጣም ደስ ብሎኛል። ከምሬን ነው የምላችሁ ቃላት የለኝም። ቅድምም ተናግሬያለሁ። ዶሚኒክ ሰቦዝ ላይ የወደፊቱ ካፒቴናችን አንተ ተለያለህ። በተለይ ዘንድሮ ይሄ ተጫዋች እኔ ለዚህ ተጫዋች ቃላት የለኝም። ሊቨርፑልን እውነት እሱን የሰጠ ሊቨርፑል ይለይብኛል ዶሚኒክ ሰቦዝ ላይ። በመቀጠል ጄሬሚ ፍሪፖንግ እሱም ለሁለተኛው ጎል አስተዋጽኦ ዘንድሮ ባይዘ ከጉዳት ከተመለሰ በኋላ ጄሬሚ ፍሪፖንግ ልዩ ተጫዋች በመከላከሉም በማጥቃቱም ዛሬ እጅግ በጣም ልዩ ነበር። አሬማችን እንደ ሁሌውም ደግሞ ማለት ነው ካፒቴናችን ቨርጂል ቫን ዳይክ በስማን ዛሬ ይከላከለዋል፣ አይገልጹም። በቃ እሱ እኮ ሁሌም ይለያል። ቫን ዳይክ በእውነት ነው የምላችሁ። እንዲሁም ያልጠበቅኩት ተጫዋች ዛሬ ማለት ነው ጆ ጎሜዝ ከጠበቅኩት በላይ ነው። ትንሽ ሰግቼበት ነበር፣ ግን አሪፍ መከላከልን ድንቅ ብቃትን ያሳየን። እንዲሁም ለቀጣይ ጨዋታ ማለት ነው ስሎት ኮናቴን አሳርፈውት እሱን ቢጠቀሙ ብዬ አስባለሁ። ሊቨርፑል ላይ እጅግ በጣም ደስ የሚል ጨዋታ ነበር። ያው ወሳኝ ነጥብ ነው፣ ይገባን ነበር። ይህንን ጨዋታ ማሸነፍ የግዴታ ነበር። ኮንግራ ሊቪያስ አድርገነዋል። ኮዲ ጋክፖም እንግዲህ ያው ማስቆጠር ይችላል ማለት ነው 3ኛውን ጎል። ብቻ ይመቸን። ግባ ኮንግራ ፋሚሊ ማሸነፍ የነበረብንን ጌም ነው እንግዲህ አሸንፈን የወጣ ነው ማለት ነው። ማርሴይ ሜዳው ድረስ በመሄድ 3-0 አሸንፈን መተናል። ይመችን። ዛሬ እንለይ ነበር ሊቨርፑልን። ከምሬን ነው የምላችሁ እጅግ በጣም ደስ የሚል ጨዋታ ነው፣ ግን በጎሉ አረካውም። ከምሬን ነው የምላችሁ። በተለይ ንጉሱ መሐመድ ሳለ መጨረሻ ላይ የሳተው ኳስ እጅግ በጣም ያስቆጭ ነበር። እሱን ኳስ ራሱ ማስቆጠር የሚችለው ኳስ ወደ ውጭ በጣም ያስቆጫል። ሊቨርፑልን ወይ ለጆንስ መስጠት የሚችለው ኳስ ኧረ በስመ አብ። በመቀጠል ኤኪቲኬም እንደዛው ያባከናቸው ኳሶች፣ በተለይ ዶሚኒክ ሰቦዝ ላይ የሰጠው ኳስ እንዲሁም ቨርትስ ኬርኬስ ከዛ መጥቶ የሰጠው ኳስ ባይዞ በጎሉ አረካውም፣ ግን ለድሉ እጅግ በጣም ደስ ብሎኛል። ከምሬን ነው የምላችሁ ቃላት የለኝም። ቅድምም ተናግሬያለሁ። ዶሚኒክ ሰቦዝ ላይ የወደፊቱ ካፒቴናችን አንተ ተለያለህ። በተለይ ዘንድሮ ይሄ ተጫዋች እኔ ለዚህ ተጫዋች ቃላት የለኝም። ሊቨርፑልን እውነት እሱን የሰጠ ሊቨርፑል ይለይብኛል ዶሚኒክ ሰቦዝ ላይ። በመቀጠል ጄሬሚ ፍሪፖንግ እሱም ለሁለተኛው ጎል አስተዋጽኦ ዘንድሮ ባይዘ ከጉዳት ከተመለሰ በኋላ ጄሬሚ ፍሪፖንግ ልዩ ተጫዋች በመከላከሉም በማጥቃቱም ዛሬ እጅግ በጣም ልዩ ነበር። አሬማችን እንደ ሁሌውም ደግሞ ማለት ነው ካፒቴናችን ቨርጂል ቫን ዳይክ በስማን ዛሬ ይከላከለዋል፣ አይገልጹም። በቃ እሱ እኮ ሁሌም ይለያል። ቫን ዳይክ በእውነት ነው የምላችሁ። እንዲሁም ያልጠበቅኩት ተጫዋች ዛሬ ማለት ነው ጆ ጎሜዝ ከጠበቅኩት በላይ ነው። ትንሽ ሰግቼበት ነበር፣ ግን አሪፍ መከላከልን ድንቅ ብቃትን ያሳየን። እንዲሁም ለቀጣይ ጨዋታ ማለት ነው ስሎት ኮናቴን አሳርፈውት እሱን ቢጠቀሙ ብዬ አስባለሁ። ሊቨርፑል ላይ እጅግ በጣም ደስ የሚል ጨዋታ ነበር። ያው ወሳኝ ነጥብ ነው፣ ይገባን ነበር። ይህንን ጨዋታ ማሸነፍ የግዴታ ነበር። ኮንግራ ሊቪያስ አድርገነዋል። ኮዲ ጋክፖም እንግዲህ ያው ማስቆጠር ይችላል ማለት ነው 3ኛውን ጎል። ብቻ ይመቸን።